አሁኑኑ ስለ ሰው መጨነቅ አቁም። ምክንያቱም ሰው ስላንተ ግድ አይሰጠውም። ስምህ ከአይምሮ ወጥቷል። የነገርከው ነገር ሁሉ ያለፍክበት ያለው መከራ ምንም እንዳልተፈጠረ ተረስቷል። እናም ከሁሉ በላይ የሚያመው ክፍል ደግሞ ይሄ ነው። እስካሁን እየጠበቅካቸው ነበር። ያንን የጽሑፍ መልእክት ስትጠባበቅ ነበር። ደህና መሆንን የሚጠይቅህን ሰው ስትፈልግ ነበር። ነገር ግን እነዛ የጠበቅካቸው ነገሮች አይመጡም። ማንም በደንብ ደፈር ብሎ ሊናገሩ የማይፈልግ እውነታ ደግሞ ይሄ ነው። ማንም ስላንተ እያሰበ አይደለም። ሌሊት የሆነ ሰዓት ላይ እንቅልፍ አጥተህ ስለራስ እንደምታስበው አይነት አይደለም። ያሳለፍካቸው አስቸጋሪ ጊዜያትን ደጋግመህ እንደምታስታውሰው ወይም ስለ ወደፊት እያለምክና እየተጨነክ እንደምትጠባበቀው አይነት አይደለም። ሙሉ ለሙሉ ብቻህን ነህ። ይህ ደግሞ በጣም አስፈሪ እንደሆነ አውቃለሁ። አስፈሪ ቢሆንም አብረህ ቆይ። ለምን እንደሆነ ትረዳለህ። ይህ ብቻህን መሆን በእውነት በህይወት የሚገጥምህ የሚያጠነክርና ጠቃሚው ነገር ነው። ያለፈውን ሳምንት እስኪያስታውስ በጣም አስፈላጊ የሆነ ነገር ለሌሎች አጋራህበትን ጊዜ ምናልባትም ደስ የሚል ነገር ገጥሞ ወይም እርዳታ ፈልገህ ሊሆን ይችላል። ለመሆኑ ስንት ሰው ነው በእውነት የተጨነቀልህ? ስንት ሰውስ ነው በቀጣዩ ቀን ስለ ጉዳዩ የጠየቀህ? አሁን ዙሪያህን ተመልከት። የቅርብ ጓደኞችህ የተወለድክበትን ቀን አያስታውሱም። ቤተሰቦችህ ደግሞ በየሳምንቱ ያኑ ጥያቄ ደጋግሞ ይጠይቁሃል። ልክ የነገርካቸውን ፈጽሞ እንደማያስታውሱ ሁሉ በስራ ቦታ ያሉ ሰዎች ፈገግ ይሉልሃል። ነገር ግን ከ5 ሰከንድ በኋላ መኖርህን ይረሱታል። ለአንድ ሰው የልብህን አውጥተህ ረጅም መልእክት ትልካለህ። እነሱ ግን እሺ ወይም አሪፍ ነው ብለው ይመልሱልሃል፣ ወይም ደግሞ ምንም ሳይመልሱልህ ዝም ይላሉ። ያ ጥልቅ ዝምታ በውስጡ የጠረጠርከውን እውነት ያረጋግጥልሃል። ልክ እንደ በረዶ ውሃ ያቀዘቅዝሃል። ለነሱ ምንም ግድ እንደማሰጣቸው። ይህ የሆነው አንተ ጥፋተኛ ስለሆንክ አይደለም፣ ነገር ግን ሁሉም ሰው በራሱ የህይወት ድራማ ውስጥ ዋና ገጸ ባህሪ ለመሆን ስለሚሮጥ ነው። በእነሱ ታሪክ ውስጥ እነሱ ዋና ተዋናይ ሲሆኑ፣ አንተ ግን ለነሱ የባክግራውንድ ድምጽ ብቻ ነህ። ትናንት እስኪ አስብ፣ እንዴት እንደሆንክ በእውነት የጠየቀ ሰው አለ? ዝም ብሎ ያንን የተለመደውን ሰላም ነው ለማለት ሳይሆን ወይም ምንም ትርጉም የሌለውን እንዴት ነህ ለማለት ሳይሆን ከልብ ጠይቆ በእውነት አዳምጦ ከውስጡ ተረድቶ ማለት ነው። በጣም እድለኛ ካልሆንክ በቀር ማንም ይህን አላደረገም። አለቃ ግድ የሚለው ያዘዘህን ስራ መጨረስህን ብቻ ነው። ጓደኞችህ አንተን የሚፈልጉት ለፈገግታና ለደስታ እንጂ ለችግር አይደለም። ቤተሰቦችህ በራሳቸው ምስቅልቅል ህይወት ውስጥ ሰጥመዋል። ይህ ሁሉ ነገር ተስፋ አስቆራጭ፣ ጨለማና መደረሻ የሌለው ሊመስልህ ይችላል። ነገር ግን አብረህ ከቆየህ እስካሁን ሙሉ ህይወትን ስትኖር የነበረው የማይታዩ ሰንሰለቶችን ተሸክመህ እንደነበረ ተረዳ። እነዚህ ሰንሰለቶች የተሰሩት ሰዎች ምን ይሉኝ ይሆን ብለህ ከመጨነቅ፣ አንድ ሰው መጥቶ ይታደገኛል ብለህ ከመመኘትና አንድ ሰው በመጨረሻ ትኩረት ሰጥቶ ስላንተ እንዲጨነቅ ከመጠበቅ ነው። ነገር ግን እውነታው ይሄ ነው። ማንም ሊያድንህ አይመጣም። አሁን የምነግርህ ነገር ሁሉም ነገር የምታይበትን መንገድ ሙሉ በሙሉ ይለውጠዋል። ይህ መጥፎ ዜና አይደለም፣ እንዲያውም መላ ህይወትን የሚለውጥ ቁልፍ ነው። ማንም ያንተን እያንዳንዱን እንቅስቃሴ እየተከታተለ አይደለም። አንተ ራስህን በየቀኑ በጭካኔ እንደምትገመገመው ሁሉ ማንም አንተን ለመገምገም ያን ያክል ጊዜ የለውም። ይህ ነገር በውስጥ እንዲሰርጽ አድርግ። አንተን እየተመለከተ እያንዳንዱን እንቅስቃሴን የተቻለ ብለህ ያሰብከው ተመልካች ቲያትሩን ጥሎ ወጥቷል። እንዲያውም ገና ከጅምሩ የአንተን ቲያትር እያዩ አይደለም። ምክንያቱም እነሱ በራሳቸው የህይወት ትርኢት ተጠምደው ስለራሳቸው ትወና እየተጨነቁ ስለነበረ ነው። ታዲያ ለምን እስካሁን እውነተኛ ማንነትን ደብቀህ ትኖራለህ? እውነታው ስላንተ ምንም እያሰቡ አይደለም። ስለዚህ እነሱ ምን ያስቡ ይሆን ብለህ ለምን ትፈራለህ? ህይወትህ ያንተና ያንተ ብቻ እንደሆነች በመጨረሻ ትረዳለህ። ማንም በአንተ ህይወት ላይ የመወሰን መብት የለውም። ህልሞችህ ያንተ ናቸው። ሊከተሏቸው ወይም ሊተዋቸው የሚችሉት ያንተ ምርጫዎች ናቸው። ፍርሃቶችህ ያንተ ናቸው። ልትጋፈጣቸው ወይም ልትሻቸው የምትችላቸው አንተ ነህ። እያንዳንዱ ምርጫዎችህ ያለምንም ልዩነት ሙሉ በሙሉ ያንተ ናቸው። ትኩረት እንኳን የማይሰጡ ሰዎች ላለማሳዘን ስትል የተሸከምከው ሸክም፣ መኖርን የረሱ ሰዎችን ለማስደመም ስትል የደከምክበትን ድካም፣ ሊያይህ ላልመጣ ተመልካች ስትል ስተውን የነበረውን የትርኢት ሸክም ሁሉንም አራግፈህ ተገላገል። እውነተኛው ነፃነት ሰዎች ቢያዩህም ባያዩህም ግድ የማይሰጥ ደረጃ ላይ መድረስ ነው። የሆነ ነገር ለማድረግ ፈልገህ እስካሁን ያልጀመርከውን ነገር አስብ። ለምንድን ነው ያላደረግከው? አንድ ሰው ይስቅብኛል ወይም ይገመገመኛል ብለህ ስለፈራህ ወይም ተሳስታል ይለኛል አይረዳኝም ብለህ ስለሰጋህ። እውነታው ግን ይሄ ነው። እነሱ በራሳቸው ችግር ተወጥረው በአንተ ላይ ለመሳቅ ጊዜ የላቸውም። አንተን ለመገምገም በራሳቸው ፍርሃት ተጠምደዋል። የራሳቸው ምስቅልቅል ህይወት ለመምራት ግራ ስለገባቸው የአንተን ህይወት ለመከታተል ትኩረት የላቸውም። ስለዚህ ያንን ለመሞከር የፈለግከውን ነገር አሁኑኑ አድርገው። ያንን በውስጥህ ቀብረህ ያስከውን ህልምን አሁኑን ቆፍረህ አውጣው። ያሁን ጊዜ መሆን የምትፈልገውን ሰው ዛሬ መሆን ጀምር። ነገን አትጠባበቅ፣ ምክንያቱም አንተን ለማቆም ግድ የሚለው ሰው የለም። ይህ ማለት ለራስ መጨነቅ ያለብህ አንተ ራስህ ብቻ ነህ ማለት ነው። ምክንያቱም ሌላ ማንም አያደርግልህም።
አብዛኛው ሰው ተስፋ የሚቆርጠው እዚህ ጋር ነው። ማንም እንዳልመጣ ሲረዱ ውስጣቸው ይሰበራል። ዋጋ እንደሌላቸው የማይታዩና ትንሽ እንደሆኑ ይሰማቸዋል። ከዛም ሙሉ በሙሉ እጃቸውን ይሰጣሉ። አንተ ግን እንደ አብዛኛው ሰው አይደለም። አሁንም እዚህ አለ። አሁንም እየሰማህ ነው። ምክንያቱም ይህ የሚያም እውነት በውስጥ ትልቅ ኃይል እንዳለው የሆነ ቦታ ይሰማሃል። ማንም በምታደርገው ነገር ግድ የማይሰኝ ከሆነ ማንም ሊቆጣጠርህ አይችልም ማለት ነው። ማንም የማያይህ ከሆነ በሰው ፊት ልትወድቅ አትችልም። ማንም ከአንተ ምንም የማይጠብቅ ከሆነ ማንንም አታሳዝንም። አንተ የማይታይ ትሆናለህ። ነገር ግን በሚገርም ሁኔታ ነፃ የወጣ የማይታይ ሰው፣ ራስን ሙሉ ለሙሉ ለመቀየር ነፃ ነህ። አሁን እስኪ ህይወትን ተመልከት። ለሌሎች ሰዎች ቆንጆ ሆነ ለመታየት ስትል ምን ያክል ውድ ኃይልን እያባከንክ ነበር? ፍጹም የሆነ የሶሻል ሚዲያ ጽሑፍ ለማዘጋጀት ስንት ሰዓታትን አጠፋ? ሰዎች ከጀርባህ ምን ይሉኝ ብለህ ስንት እንቅልፍ የሌላቸው ሌሊቶችን አሳለፍክ? ይህ ሁሉ ብክነት ነው። ምክንያቱም እነሱ ልክ እንዳንተ ተመሳሳይ ነገር እያደረጉ ነው። ስለ ራሳቸው እየተጨነቁ ነው። አንተ እያያቸው ይመስላቸዋል። ለአንተ ትርኢት ያሳያሉ። አንተ ለእነሱ ትርኢት ታሳያቸዋለህ። ነገር ግን አንዳችሁ የሌላችሁን ትርኢት እያያችሁ አይደለም። ልክ ሁሉም ሰው ኳሶቹን ወደ ላይ እየወረወረ ለመጫወት እንደሚታገልበት ሰርከስ ነው። ነገር ግን በተመልካቹ በር ማንም የለም። ሁሉም ሰው በሰው ፊት ኳሷን ጥዬ አፍራለሁ ብሎ ይፈራል። የሚመለከታቸው ሰው ግን የለም። ስለዚህ ኳሶቹን አሁን አስቀምጣቸውና ከመድረኩ ወርደህ ሂድ። ሰርከሱ አንተን አያስፈልገውም። አንተም በእርግጠኝነት ከእንግዲህ ወዲህ ሰርከሱ አያስፈልግህም። ይህንን እውነታ በእውነት ስትቀበለው በህይወት ውስጥ ትልቅ ለውጥ ይመጣል። ለመኖር ከሌሎች ሰዎች ፈቃድ መጠየቅ ታቆማለህ። በፍጹም የማይመጣውን የሰዎች ማረጋገጫ መጠበቅህን ትተዋለህ። ራሳቸውን እንኳን ማጽናት ከማይችሉ ሰዎች ዘንድ ምስጋና ፍለጋ መባዘኑን ታቆማለህ። የመረጥከው ምርጫ ለማንም ግድ ስለማይሰጥ ሁኔታዎችን በፍጥነት መወሰን ትጀምራለህ። ትልልቅ ሪስኮችን መጋፈጥ ትጀምራለህ። ምክንያቱም የአንተ ስኬትና ውድቀት የሚመዘግብ ማንም የለም። ለራስህ በጣም ታማኝ ትሆናለህ። ምክንያቱም የአንተን ውሸት ለመያዝ በጥልቀት የሚያዳምጥህ የለም። ስህተቶችህ ድንገት ዋጋቸው ይቀንሳል። ምክንያቱም በቋሚ መዝገብ ላይ የሚመዘግባቸው ማንም የለም። ነገር ግን ስኬቶችህ እጥፍ ድርብ ትርጉም ይኖራቸዋል። ምክንያቱም ለሰዎች ጭብጨባና አስተያየት ሳይሆን በእውነት ለራስህ ብለህ ስለምታከብራቸው። በጥሩ ሁኔታ አደገኛ ሰው ትሆናለህ። ለተራነትና ለፍርሃት አደገኛ ትሆናለህ። በውስጥህ ሁልጊዜ ሰዎች ስለኔ ምን ያስቡ ይሆን ብሎ የሚያሾካሽኮ ድምፅ አደገኛ ትሆንበታለህ። ምን ያስቡ ይሆን? መልሱ ምንም ነው። ምክንያቱም እነሱ ስለ ራሳቸው ብቻ ነው የሚያስቡት። ሁልጊዜ እንደዛው ነበሩ፣ ወደፊትም እንደዛው ናቸው። ስለዚህ ህይወትን ማጥበብህን በስጋት መኖርህና ያንን ድንቅና ለየት ያለው ማንነትህን መደበቅህን አቁም። ሌሎች ሰዎች እንዳይረበሹ ብለህ ብርሃንህን አታደብዝዝ። ምክንያቱም እነሱ በራሳቸው ጨለማ ውስጥ እየሰመጡ ነው። ያ የሚሰማህ ጥልቅ የብቸኝነት ስሜት በውስጥ የሆነ ነገር ስለተሰበረ አይደለም። ነገር ግን በመጨረሻ ነቅተህ እውነታውን ለመጀመሪያ ጊዜ በግልጽ እያየህ ስለሆነ ነው። እውነታው በግልጽ ማየት ደግሞ መጀመሪያ ብቸኝነት እንዲሰማ ያደርጋል። ነገር ግን በኋላ ላይ ትልቅ ኃይል ይሰጣል። አንተ ብቻህን ነህ። ሁልጊዜም ብቻህን ነበርክ። ነገር ግን ቀድሞ አልተረዳሁም ነበር። በዙሪያ ያሉ ሰዎች ስብስብ የሆነ ትርጉም ያለው ይመስሎ ነበር። ነገር ግን በዙሪያ ያሉ ስብስቦች ብቸኝነት የማይሰማቸው መስሎ የሚታዩ የብቸኛ ሰዎች ስብስብ ብቻ ናቸው። አሁን እውነቱን አውቀሃል። እውነት ደግሞ ምንም እንኳን ቢመርህ ሙሉ በሙሉ ነፃ ያወጣል። እነሱን ከመፈለግ፣ እነሱን ከመፍራት እና ስለነሱ ስትል ትርኢት ከማሳየት ነፃ ያደርግሃል። ህይወትህ ሙሉ በሙሉ ያንተ ነው። ሌላ ማንም ሊኖር አይፈልግም። ማንም አንተ እንደምትጨነቀው መጠን ስለ ህይወትህ ግድ አይለውም። ስለዚህ ያንተ በሆነ ነገር ላይ ለነሱ እንዲህ ያለ ትልቅ ስልጣን መስጠትህን አቁም። በየቀኑ ጠዋት ስትነሳ አቅጣጫህን መምረጥ እድል አለ። ኃይልህ የት ጋር መዋል እንዳለበት ምረጥ። ዋጋ ላለው ነገር ቅድሚያ ስጥ። በእነዚህ ምርጫዎች ላይ ካንተ በቀር ማንም ድምጽ የመስጠት መብት የለውም። በጉዞ ላይ ስህተት ትሰራለህ። አዎ በእርግጠኝነት ትሰራለህ። ሰዎች ያዩብሃል፣ ምናልባትም አያዩህም። ከ5 ዓመት በኋላ ያ የሰራው ስህተት ትርጉም ይኖረዋል? በፍጹም አይኖረውም። ታዲያ አሁን በፍርሃት ለምን ትደነዝዛለህ? የሌሉ ተመልካቾችን ጥላ ስትፈራ ኖርሃል። ሙሉ ህይወትን ምን ስትፈራ ኖርሃል? አሁን ግን መብራቱን አብርተህ እውነታውን የምታይበት ጊዜ ነው። ይህ ለህልውና የግድ አስፈላጊ ነው። አንተ ለራስ ህይወት ግድ ካልሰጠህና ሌላውም ግድ ካልሰጠው ይህን የህይወት መኪና ማን እየነዳው ነው? ማንም እየነዳው አይደለም። ሹፌር የሌለው መኪና ደግሞ በከፍተኛ ፍጥነት ተጋጭቶ ይከሰከሳል። ስለዚህ የመኪናውን መሪ በሁለቱም እጆች አጥብቀህ ያዝ። ቀጥ ብለህ ወደፊት ያለውን መንገድ ተመልከት። በማያዩና በማይከተሉ ሰዎች ላይ ለማተኮር ወደ ኋላ መመልከቻ መስታወትን ማየት አቁም። ምክንያቱም እነሱ የራሳቸው ፍጹም የተለየ መንገድ እየተከተሉ ስለሆነ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳትረሱ።